ህፃኗን ልጅ አንስቶ መውጣት ቤቷ እየሄድክ መበጥበጥ ምናምን ነገር። አሁን ኢየሩስ ያለችው ጓደኛዋ ቤት ነው። ጓደኛዋ ቤት ሆና ግን አንተ እያደረክ ያለው ነገር ጥሩ አይደለም። እየረበሽካት ነው። የጓደኛዋን የጓደኛዋን ያህል እንኳን አንተ ለኢየሩስ ምንም አይነት ነገር ስታረግ እያየው አይደለም። አሁን ላይ ያልሆነ ነገር እያደረክ ነውና እንድትቆጠብ ነው የምነግርህ። እየሄድክ ጓደኛዋ ቤት አትረብሽ። ልጅቷንም ከጓደኛዋ አታቆራርጣት። ሐሰን ከህይወታችሁ መውጣት እንዳለበት፣ ህይወታችሁ ጋር መድረስ እንደሌለበት፣ በትዳራችሁ በፍቅራችሁ በህይወታችሁ ጣልቃ መግባት እንደሌለበት ነው የነገርከው። ትክክለኛ ነገር ነው ያደረከው። ሃይሚም ቢሆን በዚህ ንግግሩ አትሟገችው፣ አትከራከሪው። እውነቱን ነው። እንደ ጓደኛ መጠን አለው፣ የጓደኛ መጠን አለው። ጓደኝነቱን አስጠብቆ ይኑር። በዚህ ጋር ደግሞ እናንተ ደግሞ ትዳራችሁን ፍቅራችሁን አስጠብቃችሁ ኑሩ። እናንተ ውስጥ ልግባ፣ እናንተ ውስጥ ገብቼ ልፈትፍት፣ እናንተን ላጣላ የሚል ጓደኛ ግን ጓደኛ አይደለም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? ክብሩ ይስፋ። እኔ በጣም ደህና ነኝ። እንግዲህ ትላንት በእኔ ቤት አልመጣሁም፣ በእዩ ቤት ነው የመጣሁት። የነበረውን ነገሮች እንዳለ አይታችኋል። የተፈጠረውን ነገር አይታችኋል። ቢኒያም ምን እንዳደረገም አይታችኋል። እኔ እንደዚህ አይነት ረብሻዎች ምናምን ብጥብጦች ደስ አይለኝም። ቢታረቁ ሰላም ቢሆኑ ምናምን ደስ እንደሚለኝ ደጋግሜ ነግሬያቸዋለሁ። ትላንትናም ብትታረቁ ብትስማሙ አይነት ወሬ ሳወራ ነበር። ግን ቢኒያም ያ አይነት ፍላጎት ያለው አይመስለኝም። ምክንያቱም እሱ ይሄኛውን ሰላሙን ይሄ ፍቅሩን አንድነቱን እየፈለገ አይመስለኝም። ልጄ እያለ ልጅቷ ኢየሩስ ደና በቃ መነሳት ስትጀምር እሷን ለመጣል ይሁን እሷን ለመጉዳት ይሁን አላቅም፣ ልጄን እያለ እየረበሸ ነበረ። መጥሪያም እንትንም ይዞ መጥቶ ነበረ ወረቀት። እኔ በሱ ነገር አልስማማም። ምክንያቱም ገና ልጅቷ የ5 ወር ህፃን ልጅ ናት። በዚህ እድሜዋ ደግሞ የትኛውም ህግ ከእናቷ ለይተ አሳድግ የሚል የለም። አቅም ባይኖራትም ራሱ ገና የ5 ወር ህፃን ልጅ ጡት እንኳን በስርዓት ጠብታ ያልጠገበች ልጅ ተቀብሎ የሚሰጥ ህግ ያለ አይመስለኝም። እና እንደዛ ማለቱ በጣም አስገርሞኛል። ቢኒያም ምን አይነት ስራ እየሰራክ እንደሆነ አላቅም። እያደረክ ያለው ነገር ልክ ነገር እንዳልሆነ እወቅ። ትላንትም ነግሬያለሁ እና ዛሬም ነግሬሃለሁኝ። ከዚህ በኋላም ያሉትን ነገሮች በደንብ አድርጌ ነግሬሃለሁ። የምሬ ነው። በስርዓት ሰውን ይሄ የምትረዳ ከሆነ እዩ ያለችበትን ሁኔታ የምትረዳ ከሆነ ተረዳት። ካለበለዚያ ግን ያልሆነ ነገር ለማድረግ እየሞከርክ ስለሆነ እባክህ ብትቆጠብ ይሻላል። ምክንያቱም ቤቷ እየሄድክ እናትየው ሳትኖር ህፃኗን ልጅ አንስቶ መውጣት፣ ቤቷ እየሄድክ መበጥበጥ ምናምን ነገር። አሁን ኢየሩስ ያለችው ጓደኛዋ ቤት ነው። ጓደኛዋ ቤት ሆና ግን አንተ እያደረክ ያለው ነገር ጥሩ አይደለም። እየረበሽካት ነው። የጓደኛዋን ያህል እንኳን አንተ ለኢየሩስ ምንም አይነት ነገር ስታረግ እያየው አይደለም። አሁን ላይ በፊት እንኳን እሷን ለማግኘት የማታረገው ነገር የለም ነበር። አሁን ግን የሷን ውድቀት ፍለጋ ይሁን የሷን ይሄ አሁን እንደዚህ ደስተኛ ሁና አሁን ባለችበት ሁኔታ ይሄ መሳቅ ሲጀምር መደሰት መነሳት ሲጀምር ከወደቀችበት ያ ነገር ይሄ አናዶክ ይሁን አላቅም። ነገር ግን እያደረክ ያለው ነገር ልክ አይደለም። ተጠንቀቅ። እስካሁን በስነ ስርዓት እየነገርኩ ነው። ካልሆነ ግን ያልሆነ እርምጃዎች ይወሰዱብሃል። እሷም መሄድ ባለባት መንገድ ትሄዳለች። እሱንም ቢሆን አግዛታለሁኝ እኔ። ምክንያቱም ሰላም የማትፈልግ ከሆነ አንድነት ማትፈልግ ከሆነ ፍቅር ማትፈልግ ከሆነ እቺን ህፃን ልጅ የሚጎዳት ነገር እያደረክ ማየት አልችልም ነው። ለኢየሩስ ብቻ የኢየሩስ ጉዳይ ብቻ ሳይሆን የህፃኑም ጉዳይ ነው። እና አሁን ደግሞ እንዳያችሁት ነው ሴቶች በጣም ብዙ ጫናና ጥቃት በሚደርስበት ታይም ላይ ለነሱ ለሴት ልጅ አለማገዝ፣ ለሴት ልጅ አለመወገን፣ እህት አለኝ ብሎ አለማሰብ ከባድ ነው። በተለይ ደግሞ የኢየሩስ ልጅ ህፃን ልጅ ናት፣ ምንም አታውቅም፣ ነፍስ ያላወቀች ናት። ምግብ እንኳን በስርዓት አልጀመረችም። እንደዚህ ሳይሆን ነው እንግዲህ ነጥቄ ልውሰዳት እያለ ያለው። እኔ ያን ነገር አልስማማም። ለዛ ነው ከመጀመሪያ ጀምሮ ተስማምታችሁ አብራችሁ ኑሩ ምናምን እያልኩኝ እያወራሁኝ የነበረው። በእርግጥ ኢየሩስም ያን ፍላጎት ያላት አይመስለኝም። እየተፈጠረ ካለው ነገር አንፃር ኢየሩስም አሁን ላይ አብሮ የመኖር ፍላጎት ያላት አይመስለኝም። ቢኒያምም ደግሞ ግን
አብረን እንኑር ይላል። ግን አብረን እንኑር የሚለው ግን እናቱ ቤት ነው። ያ ነገር ደግሞ እኔ አይዋጥልኝም። ምክንያቱም እሱ በስርዓት እናቱ ቤት እየኖረ እሷ መታ ተጨማሪ ለእናቱ ሌላ ችግር መሆን አይገባትም። ሊያውም እሷ ብቻዋን አይደለም የምትመጣው፣ ህፃን ልጅ አለች። ህፃን ልጅ ደግሞ ሲኖር እንኳን አይደለም እናት በብር እንኳን የተከራያችሁት ይሄ ለተከራዩ ራሱ ቤት ክራይ አለ ብላችሁ ስትጠይቁ እንኳን አከራዩ ልጅ አላችሁ ህፃን አላችሁ ምናምን ብሎ አላከራይም ይላል። እና አይደለም ህፃን ገና ያላደገች ህፃን ልጅን እና የቢኒያም እናት ጋር ይዞ መሄድ በጣም ከባድ ነው። ምክንያቱም ከዚህ በፊት አይተዋወቁም፣ ከዚህ በፊት አይግባቡም፣ ከዚህ በፊት ምንም አይነት ግንኙነት የሌላቸውን ሰዎች እንደ አዲስ አገናኝቶ እናትየው ትቀበላት አትቀበላት፣ የቢኒ እናት ትውደዳት አትውደዳት ሳይታወቅ እናቴ ቤት ግቢ እናቴ ቤት ኑሪ ምናምን ነገር በጣም ከባድ ነገር። ያን ነገር እንዴት እንዳላሰበ ቢኒያም አላቅም። እና ቢኒያም እንደ ወጣት እንደ ትልቅ ሰው ማሰብ እንደሚችል ሰው አስበህ ማድረግ ያለብህን ነገር በስርዓት ብታደርግ የተሻለ ይመስለኛል። እያደረክ ያለው ነገር ስህተት ነው። ደጋግሜ እነግርሃለሁ፣ ስህተት ነው። አይምሮህን ልብህን መልሰክ ወደ ልጅክ እናት ብትመለስ እና ወተክ ከእናትህ ቤትም ወተህ ስራህን ብትሰራ የተሻለ ነው። ያለበለዚያ ግን ያልሆነ ነገር እያደረክ ነውና እንድትቆጠብ ነው የምነግርህ። እየሄድክ ጓደኛዋ ቤት አትረብሽ። እየሄድክ ጓደኛዋ ቤት አትመላለስ። እንትን አትበል። ልጅቷንም ከጓደኛዋ አታቆራርጣት። በስነ ስርዓት እያገዘቻት ያለችዋን በስነ ስርዓት እየተንከባከበቻት ያለችዋን ጓደኛዋን ከሷ ለማለያየት ከሷ ለማቆራረጥ አትሞክር። ቢያንስ የጓደኛዋን ያህል እንኳን አስብ ቢኒያም። ቢያንስ ጓደኛዋ እየረዳቻት ያለችውን ጓደኛዋ እየተረዳቻት ያለችውን ያህል አንተ ተረዳት፣ እርዳት ከቻልክ እንደ ወንድ። ስለዚህ ያልሆነ ነገር አታድርግ። ሰው ነው፣ ሰው ይማረራል። ጓደኛዋም ልትማረር ትችላለች እንደዚህ አይነት ነገሮች ሲበዙ ሲደጋገሙ። ስለዚህ ያ ነገር እንዳይከሰት ጓደኝነቷን እንዳታጣ። እቺ ልጅ የሚረዳት ከዚህ በፊት አልነበረም። ከዚህ በፊት ማንም የሚያግዛት አልነበረም። አሁን እቺ ጓደኛዋ ላግዛት ልርዳት ብላት ነው አብላት ያለችው። ስለዚህ አንተ ደግሞ ይሄኛውን ነገር ለማቋረጥ አትሞክር እባክህ። እንግዲህ እሷም በስነ ስርዓት እየጠየቀች ነው፣ እየነገረች ነው። አይ ምትል ከሆነ አልሰማ ምትል ከሆነ እንግዲህ ያልሆነ እርምጃ በሷም በኩል እንደምትወስድ እርግጠኛ ነኝ። ዝም አትልም እሷ። አንተ በህግ እንደመጣህባት እሷም በህግ ትመጣባለች። ምን ችግር አለው? ለነፍሴ ያሰጋል ትላለች፣ ለልጄ ያሰጋል ብላ ትከሳለች። ምን ችግር አለው? ከዛ አጠገቧም አትደርስም። የሚብሰው የሷ ነውና ህግም ሊሰማት ሊያዳምጣት የሚችለው የሷን ነገር ነውና እና ቢኒያም እንደ ወንድም እንደ ጓደኛ እንደሚተዋወቅ ሰው አስቤልህ ስርዓት ይዘህ ብትኖር፣ ስርዓት ይዘህ ከዛች ቆንጅዬ ልጅ ጋር ከእናቷ ጋር አብረህ ወተክ እንደ ወንድ ልጅ እየሰራክ ብትኖር የተሻለ ይመስለኛል። አይ ምትል ከሆነ ግን ስርዓትን ይዘህ ከልጆቹ በቃ ከኢየሩስም ሆነ ከልጇ ርቀህ አርፈህ ኑር። እርዳኛ አላለችህም፣ አግዘኛ አላለችህም፣ ተወኝ ያለች። መርዳት ካልቻልክ ተዋት። ይሄን በማድረግ እርዳት፣ በመተው እሷን እርዳት። እንደው አንዳንድ እውነት ምክንያቱም ከምትረብሻት ብትተዋት ለሷ እርዳታ ነው። እና ቢኒያም ስርዓትን ይዘህ ኑር። ሌላ ነገር አልልህም። እዩም ተስፋ እንዳትቆርጪ፣ ማድረግ ያለብሽ ነገር አድርጊ። በሁሉም ነገር ከጎንሻለሁ። ከዚህ በፊት በጣም ብዙ ነገሮች ተከስተው አልፈዋል። እነዛ ነገሮች ደግሞ ድጋሚ እንዲከሰቱ እንድታለቅሽ አልፈልግም። እና ተስፋ መቁረጥ እንደሌለብሽ፣ መጀገን እንዳለብሽ፣ ለልጅሽ መኖር እንዳለብሽ ነው እምነግርሽ። በምንም በኩል ማገዝ ባለብን በምንም አይነት በኩል እናግዝሻለን። ካንቺ ጎን ነው የምንቆመው። ምክንያቱም እውነታው ያለው አንቺ ጋር ነው። ትክክለኛም ልጅቷ መሆን ያለባት ካንቺ ጋር ከእናቷ ጋር። በዚህ እድሜዋ እንግዲህ ከአባት ጋር አይኖርም ሕፃን ልጅ እና ካንቺ ጋር ነው መኖር ያለባት። ያን እኔም እደግፋለሁኝ፣ በማግዘው ሁሉ አግዝሻለሁኝ።
ሁሌም ከጎንሽ አለሁኝ በማስፈልግሽ ጊዜ ሁላ መጥራት ትችያለሽ እኔ ሁሌም አለሁኝና ያን ነው ልልሽ የምችለው ትላንትና ደግሞ ሌላ ያየሁት ነገር እና ደግሞ ደስ ያለኝ ነገር የነብሩክና የነሃይሚ ነገር ላይ ሐሰንን ከህይወታቸው ለማስወጣት ያደረጉት ነገር ተመችቶኛል ብሩኬ ትክክለኛ ውሳኔ ነው የወሰንከው ትክክለኛ ውሳኔ ነው የወሰንከው ከዚህ በፊትም ነግሬሃለሁኝ በቴክስትም ጽፌልሃለሁ ማድረግ ያለብህን ነገር አድርግ አሁን የናንተ ችግር በመሐከላችሁ ሰው እያስገባችሁ ነው ያን ሰው ደግሞ ማስገባት የለባችሁም ምክንያቱም ለፍቅራችሁ ለትዳራችሁ ለህይወታችሁ እንቅፋት ነው የሚሆነው ብዬ ደጋግሜ ነግሬያለሁ ስለዚህ ያን ነገር ማድረግ በጣም ነው የተመቸኝ እውነት በቃ ሐሰን ከህይወታችሁ መውጣት እንዳለበት ህይወታችሁ ጋር መድረስ እንደሌለበት በትዳራችሁ በፍቅራችሁ በህይወታችሁ ጣልቃ መግባት እንደሌለበት ነው የነገርከው ትክክለኛ ነገር ነው ያደረከው ሃይሚም ቢሆን በዚህ ንግግሩ አትሟገችው አትከራከሪው እውነቱን ነው ሁሉንም ነገር እንትን ልበላት ወይ ሃይሚ ሁሉንም ነገር ልክ ነኝ የሚባል ነገር ውስጥ መግባት የለብሽም ላንቺ አስቦ ምናምን የሚባለው ነገር እዛው ምክንያቱም ይህ ፍቅር ነው የሁለታችሁ ግንኙነት ነው የሁለታችሁ አንድነት ነው የሁለታችሁ በቃ ህይወት ነው ሌላ ሰው አያስፈልግም ሶስተኛ ሰው ማስገባት የለብሽም አትከራከሪው በቃ እውነቱን ነው ብሩኬ ደጋግሜ ነግሬሻለሁ ይላንቺው ደጋግሜ ቪዲዮ ሰርቻለሁ ስለዚህ ስለ ሐሰን ያለውን ነገር እንትን ለማለት ይሄ ለማስተባበል ምን ለማድረግ አትሞክሪ ጓደኛችሁ ነው በቃ እንደ ጓደኛ መጠን አለው የጓደኛ መጠን አለው ጓደኝነቱን አስጠብቆ ይኑር በዚህ ጋር ደግሞ እናንተ ደግሞ ትዳራችሁን ፍቅራችሁን አስጠብቃችሁ ኑሩ እናንተ ውስጥ ልግባ እናንተ ውስጥ ገብቼ ልፈትፍት እናንተ ላጣላ የሚል ጓደኛ ግን ጓደኛ አይደለም እናንተን ለማስታረቅ አንድ ቀን ያልሞከረ ልጅ ምኑ ነው ጓደኛ እናንተን ሊያስማማ እናንተን አንድ ላይ ሊያደርግ ምናምን ያልሞከረ ምኑ ነው ጓደኛ እና እንደዛ ለማድረግ አንቺም ከብሩኬ ጋር አትሟገቺ የሆነ ሐሰንን አትንካው ምናምን አይነት ድርጊቶች እያደረግሽ እያየሁኝ ነው እንደዛ ማድረግና እንደዛ ማለት እንደሌለብሽ ወቂ ብሩኬ ላንቺ አስቦ ነው ሐሰን ከብሩኬ በላይ ላንቺ አስቦ አይደለም እና ያን ነገር ተረጂ ብሩኬ እንደዚህ ብሎ ሲያቀርብልሽ አትሟገቺው ስለሚወድሽ እኮ ነው ስለሚያፈቅርሽ ነው የሁላ ነገር እየነገረሽ እያደረገ አንቺን ወደ ቤቱ ወደ ህይወቱ ለመመለስ ያ ሁላ ማዘን ያ ሁላ መከፋት እኮ ባንቺ ምክንያት ነው ስለዚህ ይሄ ነገር ደግሞ እንዲ ይሰፋ ይሄ ነገሩ እንዲባባስ ያደረገው ምክንያቱ ትልቁ እንደው ምክንያት ሐሰን ነው ያን ሰውዬ ደግሞ ወደ ህይወታችን ድጋሚ እንመልስ ምናምን አይነት ነገር ወደ ህይወታችሁ መልሱት ችግር የለም ጓደኝነት ይቀጥል ነገር ግን በፍቅራችሁና ይሄ በጸባችሁ መሃል ሐሰን ምንም አይሰራም በሁለታችሁ ጭቅጭቅ መሃል ሐሰን ምንም አይሰራም ስለዚህ እባክሽ ሃይሚ ብሩክ ሚልሽን ስሚ ብሩክ ሚልሽን አድምጪ ባልሽ ነው በቃ ሁሉም ነገር እኔ ልወስን አይባልም መጠን አለው ባል የሆነ ነገር የሚወስንበት ሚስት የምትወስንበት መንገድ አለው እና እባክሽ አድምጪው እንደ ባል ስሚው እንደ ፍቅረኛሽ የሚናገረውን ነገር የሚያወራውን ነገር ስሚው ምክንያቱም መደመጥ አለበት ባል ነው መከበር አለበት በድሮ ጊዜ እንኳን ባል ሲያወራ ሚስት አታወራ አሁን እንደዛ ይሁን እያልኩኝ አይደለም ሲሳሳት መናገር ሲሳሳት ማረም ምናምን ያለብሽ ነገር ግን እንደዚህ ይሄ ክርክር ውስጥ ገብተሽ ያልሆነ ነገር ለማድረግ አትሞክሩ እባካችሁ በቃ ጥሩ አይነት የፍቅር ግንኙነት እንዲኖራችሁ ነው የምፈልገው ያን ነው እንዲዘልቅ የምፈልገው ስለዚህ ያለውን ነገር ለማስጠበቅ እንትን ለማለት እንደበፊቱ ፍቅር ሰላም ሰፍኖ እንዲኖር ማድረግ ያለብሽ እንደዛ ነው ሐሰንን ከህይወትሽ በማስወጣት ሐሰንን ከህይወትሽ ከፍቅርሽ ከባልሽ ገሸሽ በማድረግ የጓደኝነትን መጠንን ይዛችሁ መኖር ነው ያለባችሁ ያን ብዬ ነው እኔ ማስበው እና ብሩኬ ያደረከው ነገር በጣም ጥሩ ነገር ነው ስለተመለሽ ወደ ፍቅር ስለተመለሳችሁ ወደ አንድነት ስለመጣችሁ ደስ ብሎኛል በጣም ነው ደስ ያለኝ እንግዲህ ሌላ ምንም የምናገረው ነገር የለም ውድ ቤተሰቦቼ ቤቱን ሰብስክራይብ አድርጉ ሼር አድርጉ መለቀውን ቪዲዮ ምክንያቱም እናንተ ጋር እንድደርስ እናንተ ጋር እንዲመጣ ቪዲዮ የበኩሌን
እየቻልኩኝ ነውና ግጥሞቼንም እንደወደዳችሁት የማቀርብላችሁንም ነገር እንደተመቻችሁ ተስፋ አደርጋለሁኝ። ስለዚህ ቤቱን ሰብስክራይብ በማድረግ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለዚህ ቤቱን ሰብስክራይብ በማድረግ አበረታቱኝ። እንግዲህ ቀጣይ ጊዜ እንገናኛለን። ቻው።